እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። መመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥእ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምመናል ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ቅዱሳን አያስፈልጉኝም እኔ በለምን እሰማለሁ ማለት ግን በተዘዋዋሪ እኔ ኃጢአት የለብኝም ማለት ነው። እግዚአብሔር ደግሞ አይደለም ከጊዮርጊስ ጋር እኔ ከወንድሜ እሻላለሁ እንድል አይፈልግም። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትሕትና ይቁጠር ይላል። አይደለም ጊዮርጊስ፣ አይደለችም ድንግል ማርያም ወላዲተ አምላክ ቀርቶ ወንድሜ ከኔ የተሻለ ቢጸልይ ይጠቅመኛል እንድትል ነው እግዚአብሔር የሚፈልግ። እግዚአብሔር የእንትትና ለሁላችን ያድነን። ኃጢአትን ስናምን ማን ደስ ይለዋል ማለት ነው? እግዚአብሔር ደስ ይለዋል። ታስታውሳላችሁ፣ አንድ ጊዜ ጌታ ጴጥሮስና ጓደኞቹን ለሐዋርያነት ጠራቸው። ሲጠራቸው ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ አልያዙም ነበር ይላል። በገሊላ ባህር ዳርቻ አገኛቸው። ክርስቶስ መጣ፣ በታንኳቸው ላይ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ይህንን ሲሰማ 50 ዓመት ሙሉ አሳ ያጠመደ አሳ አጥማጅ ነው። የ50 ዓመት ልምድ አለው። ከ5 ዓመቱ ጀምሮ አሳ አጥማጅ። ግን ክርስቶስ ይህን ሲነግረው ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም። ነገር ግን አሁን ስለ ቃልህ መረቡን እንጥላለናል። እሺ ብሎ መረቡን ሲጥለው መረቡ በአሳ ተሞላ ይላል። ሊቀደድ ደረሰ። ጴጥሮስ ደነገጠ፣ ፈራ። በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ እና መረብ ውስጥ እንዲገባ ካደረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆናል? ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ። አሁን ጴጥሮስ ጌታን ጠልቶ ነው ወይስ ራሱን ጠልቶ ነው? ራሱን ነው፣ ሕይወቱን ነው። እኛ ቅዱሳን ያማልዱን በአንተ ፊት በምን አቅማችን እንጸልያለን? እነሱን ብለህ ማረን ስንል ክርስቶስ ርቀ ነው ቅዱሳንን የበለጠ ወደን አይደለ። የጠላን የተጸየፍነው የገዛ ኃጢአታችን። እግዚአብሔር ደግሞ ደስ ይለዋል ቅዱሳኑ ከፍ ሲሉ፣ እኛ ኃጢአተኞች ኃጢአታችንን ስናምን ደስ ይለዋል። ያኔ መልስ ይሰጣል። አንድ ልጨምርላችሁና ወደ ሁለተኛው መጣል። አንዲት ሴት ክርስቶስን ልጄን ፈውስልኝ እያለች መጣች። ጌታ ሆይ ልጄን አድንልኝ፣ ጌታ ሆይ ልጄን ማርልኝ አለች። ኢየሱስ ግን ዝም አለ። ምን አለ? ዝም አለ። ለምኑ ይሰጣችኋል ያለ አምላክ ዝም አለ። በኋላ ደጋግማ ጮኸች፣ ልጄን ማርልኝ፣ ልጄን ማርልኝ ጮኸች። ይህን ጊዜ ደቀ መዛሙርቱ ጮኸቷ ረበሻቸው። ወደ ጌታ መጡና ጌታ ሆይ ከኋላችን እየጮኸች ነውና አሰናብታት አሉት። ይህን ጊዜ ሴቲቱን አናገራት፣ ወዲያውኑ ልጇን ፈወሰላት። ክርስቶስ ይህች ሴት ስለምነው ለምን ዝም አለ? ደጋግማ ጮኻለች፣ መልስ አልሰጠም። ለምን? አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምዕመናን፣ ከሰው መልስ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ እዚህ መሃል ተማሪዎች አላችሁ። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል መልሳችሁ አታውቁ? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። እግዚአብሔር አንዳንዴ መልስ ሳይሰጥ መቅረቱ ከሰው ንግግር የተሻለ። ዝም አለ ጊዜ ስላለው። ሁለተኛ ግን የቅዱሳኑ አማላጅነት እንዲገለጥ ፈለገ።
ደጋግማ ስትጮህ ምን አሉ? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ደጅ መተን እናለቅሳለን፣ እንጮኻለን። ጊዮርጊስ በእግዚአብሔር ዙፋን ፊት ቆሞ ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ይበልልን ሰማዕቱ ለሁላችን። የቅዱሳን አማላጅነትን በውስጡ የኃጢአትን ማመን የቅዱሳንን ቅድስና መረዳት ነው። ይህን ለመረዳት እግዚአብሔር በቸርነቱ ይርዳል። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆንን ነው? መልሱልኝ፣ አይቀርላችሁ ኃጢአተኞች ስም። ሁለተኛ ከእኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል። ከእኛ ልመና የማን ልመና ይሻላል? አይሻልም? ምን የእኛ ልመና እኮ የረባ ልመና እኮ አለ። ለምን እንወሻሽ? አሁን የእኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የእኛ ስለት። እንደው ለንስሐ አብቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አልለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከእኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃሉ። ያቺ የሄሮድያዳ ልጅ ታስታውሳላችሁ? ንጉሡ ምን ላርግልሽ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን እንደምትጠይቅ ግራ ሲገባት ወደ ማን ሄደችው? ወደ እናቷ። የእኛ እናታችን እንግዲህ ድንግል ማርያም ነች። ልመና ሲጠፋን ንጉሡ ፊት ምን መጠየቅ እንዳለበት ሲያቅተን የምንሄደው ወደ እሷ ነው። ምን እንበለው? ምን እንለምነው? ጸሎት ከእኛ ይልቅ ቅዱሳን ያውቃሉ። ቅዱስ ጳውሎስ ይህን ብሏል እኮ። ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለእኛ አስታውቆናል። ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከእኛ በላይ ለእኛ የሚጠቅም ልመና ነው። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለእኛ ከእኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። አንድ ልጅ ምን አደረገ መሰላችሁ? ከኔ ጋር ናችሁ? አንድ ጠዋት አባቱ ሰንበቴ ቤት ይዘውት ሄዱና ደጀ ሰላም ይዘውት ሄደው ቆሎ እያዞሩ አንድ አባት ያዘግናል። ሲያዘግኑ ሕፃኑ ጋር ደረሱና ዝገን ሲሉት አይን ያልዘግንም እርሶ ዘግነው ይስጡኛል። ከዛ ዘግነው ሰጡትና ደስ አላቸው። እንደው ምን አይነት ጨዋ ልጅ ነው ብለው ከነከናቸውና ለምንድን ነው እርሶ ዘግነው ይስጡኝ ያልከው ሲሉት የእርሶ እጅ ትልቅ ስለሆነ ነው። ከኛ እጅ የጊዮርጊስ እጅ ይሻላል አይሻል? የድንግል ማርያም እጅ ይሻላል አይሻልም? ቅዱሳኑ በትልቅ እጃቸው ዘግነው የሚጠቅመንን ነገር ለሁላችን ያድሉ። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ ኃጢአተኞች፣ ሁለተኛ ከኛ ልመና ይልቅ የነሱ ልመና ለኛ ስለሚጠቅም ነው። ይሄ ትንሹ ምክንያት ነው በእውነት። ሶስተኛ ምዕመናን የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ። እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? እርሱ ብሏልና ሆኑ ነው የሚለው አይደል መጽሐፉ። እግዚአብሔር ካለ አለ ነው። እግዚአብሔር እኛ ኃጢአተኞች ወደ ጻድቃን ሄደን አማልዱን አማልዱን ብለን እንድንለምን ይፈልጋል። በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት።
ድንኳን አስጥሎ ደንገጥሮች መድቦ አልብሷት ተጠቧት አስጊጧት ነገ አገባታለሁ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ናቸው። ያን ቀን ሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በሕልም ተገለጠለት። እንዳትነካት አለ። የነቢይ ሚስት ናት፣ ጫፏን እንዳትነካት። ኧረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኛል እኮ። ስላላወቅማ ነው የምነግርህ። ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጠ። እንዳትነካት፣ ነገ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። እኔን ብታናግረኝም እሱ ጋር ሂድና እሱ ሲጸልይ ያኔ ይቅር እልሃለሁ አለ። አሁን የቅዱሳን አማላጅነት አያስፈልግም የሚሉ ሰዎች እኮ እግዚአብሔርን ሲያናግሩ ታያድሩም። መቼስ ግን ቢያድሩ እንኳን ሌሊቱን ሙሉ በዓይንህ እያየው እግዚአብሔር ቃል በቃል ቢያናግርህ እንኳን ራሱ እግዚአብሔር ቅዱሳንን አማልደኝ እንድትል ይልካል እንጂ የቅዱሳን አማላጅነት አይቀርም። ስለዚህ እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት፣ በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉ። 3 ጓደኞች ነበሩት። ኢዮብ በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ነው። እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? በቃ የማይሆን ነገር ምንና እግዚአብሔር ይማር ይበቃል። እና ኢዮብን መከራ አሳዩ። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለ እናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። ይህ ብቻ አይደለም፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል እግዚአብሔር። ኃጥአንን አማልደኝ በሉ ይላል፣ ጻድቃንን ደግሞ ለምልጃ ይገፋፋል። ለዚህ ነው አንድ ጥቅስ ብቻ ልስጣችሁ። ዘጸአት ምዕራፍ 32 ቁጥር 32 እግዚአብሔር ከወዳጁ ከሙሴ ጋር በሲና ተራራ ላይ ቃል በቃል እየተነጋገረ ነው። ሙሴ በሰባቱ መንጦላይት በሰባቱ መጋረጃዎች መሃል እያለፈ ከእግዚአብሔር ጋር ቃል በቃል ሲነጋገር እስራኤላውያን ጠብቀው ሙሴ ሲዘገይባቸው አይመጣም ብለው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ መስገድ ጀመሩ። በጣም ይገርማል። እግዚአብሔር እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ነው የተቸገሩ። የግብፅ ጣዖት አምልኮ ውስጣቸው ስለነበረ ለጣዖት መስገድ ጀመሩ። እግዚአብሔር ይህን ጊዜ አዘነ። ሙሴ ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። ከኔ ጋር በሉ፣ አጠፋቸው ዘንድ ማን ነው ተወኝ የሚለው? አሁን እግዚአብሔርን ሙሴ መከልከል ይችላል? አይችልም። አጠፋቸው ዘንድ ተወኝ፣ አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ፣ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው። አይገርምም? እግዚአብሔር ሕዝብ ሲያበሳጨው መሪው ጥሩ ከሆኖ ካገኘው
ለአንድ መሪ ብሎ ህዝብ ይቀይራል። ለመሪ ብሎ ህዝብ ይቀይራል። ለመሪ ብሎ ህዝብ መቀየር የሚችል አምላክ ለህዝብ ብሎ መሪ መቀየር ይችላል አይችልም? ይችላል። ስለዚህ ችግሩ እኛ ላይ ነው ማለት ነው። እኛ ከተመቸነው መሪ መቀየር አይከብደው። ለምን? ለመሪው ቅድስና ብሎ ህዝቡን ልቀይርልሃል። ሙሴ ምን አለ? ጌታ ሆይ ለእኛ አይደለም ለስም ብላ ህዝቡን ከግብፅ ባርነት ነፃ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስም ላይ ይዘብቱብሃል። ስለዚህ ለእኛ አይደለም ለስም ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አስብ። ይህንን ህዝብ ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ሰርዘኝ። እግዚአብሔርም በህዝቡ ላይ ሊያደርግ ከነበረው ጥፋት ራራ ይቅርም አላቸው ይላል። እግዚአብሔር ይቅር ይበለን ሁላችን። አሁን ይህን ያነሳውላችሁ ምእመናን፣ እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው የሚያጠፋው? እግዚአብሔር የሚሳነው ነገር አለ? ለምንድን ነው ለሙሴ የሚነግረው? ለምንድን ነው የሚነግረው? ለመረጃ ነው። ለመረጃ ከሆነ ህዝቡን አጥፍቶ ሙሴ ሆይ አጠፋዋቸው እኮ ማለት ይችላል። ለምንድን ነው የሚነግረው? ሙሴ ስለ ህዝቡ ምን እንዲል ነው? እንዲለምን እንዲጸልይ ነው እንጂ ለእኛ እኮ እግዚአብሔር እንዲህ አይነት ነገር አያማክርም። አሁን እግዚአብሔር ለእኛ መጥቶ እስቲ እነገሌን ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን እንደምትሉ? ወይ እግዚአብሔር ወይ ሐሳቡ ካንተ ከመጣማ ጨምረህ እነገሌንም በዛው አጥፋ ነው። ቅዱሳኑን ግን ያውቃቸዋል። በቅዱሳን መማለድ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል።